ብቻዋን ያገኛትን ከፈለገ ነግሬ የለኝ ነገር ባለፈው አልነገርኩም። ወንድሞቿ ነው ምን ችግር አለው? ይቀዳግራ አልነገርኩላት። እሺ ለአሁን ስጦታው መስፈር ምን ያደርግልሃል? አንተ ለምን ሌላ ችግር ይሄ ለዚህ ለማን በዚህ ዝባዝኬ ነው እንደምታታላ? መጀመሪያ በስተክል ፍቅር ስታ መጀመሪያ አክብራት። የሁሉ ነገር አያስፈልግም ነበር ስጦታ ምናምን ይቀልዳል። ሩታ ይቀልድ ነው ይቀልድ ነው ይረጋጋል። በቃ አይደለም ለምን አንተ ለምን አልቀልኝም? የሰራችሁት ነገር ትክክል አይደለም። ምን ይኸውልሽ ስሚኝ፣ ይኸውልሽ ልንገርህ አንድ ነገር በእንደዚህ አይነት እኔ እናንተ ልንግባባ አንችልም። ለምንድን ነው ሲጀመር የምትዋሹት? አንዴ ሰማኝ አባ ወንድሜ፣ በመጀመሪያ ደረጃ ብቻውን ሊጠራት የሚገባው ሊያወሩ ከሆነ ነው። የሁሉ ግርግር አያስፈልግም። ግርግሩ ግን ለራሷ ነው። እሺ እኛ ሁለቱ ያው በቃ ሁሉም ነገር ጥፋትህን ተው። እሺ ይቅርታሽ ምናምን ነው ይቅርታ ለኔ እኮ አይደለም እሷን ነው ይቅርታ በደንብ መጠየቅ የሚገባኝ ነበር እኮ። እሺ ከእሷ ጋር እኮ ይቅርታ ላይ ያልኳት ነው ያሉት አይደለ እንዴ? እኔ እንዴት ወደ ሌላ ነገር ከራስህ ጋር ለምን ተረጋጋም? ለምን ወደ ሌላ ነገር ምን አይነት ነገር ነው የምታስቡት? ሲጀምር አጥፍቶ መጀመሪያ ነገር ቢያንስ እንኳን ይሄንን ነገር እኮ እንዲታረቁ ብትፈልጉ እኔን እንኳን ታማክሩኝ ነበር። በስትክክል ለትልቅ ሰው መጣችሁ። ሰው እንደዚህ አይነት ጦርነት ውስጥ ገብታችሁ ሽማግሌ እንኳን ይላካል እኮ ለይቅርታ። በሽምግልና መልክ መጣችሁ ያው ሁሉ መከፋፈል ስንት ሰው እንደጠየቅን ታውቃለህ? ኖቤል ይኸውልህ አንድ ነገር ነው ምንም አልፈልግም ካንተ ጋር እሱን ነው እያወራሁት ያለሁት። ምን ይፈልጋል? አንተ ምን ነገር ነው እየሰማኝ አይደል? ምን ነገር ነው እየሰማኝ አይደል? በቃ ራስህን ችለህ እርጉዝ እንደሆነች ታውቃለህ? እርጉዝ ነች አይደል? ለዛ ለምን ይሁሉ ነገር አስፈለገ? መደንገጥ አለ ምን አለ አይደል? እንዴት ነው የማስበው? በእርግዝናዋ ከቤት የወጣች ልጅ ያለፈው ነገር ይቅርታ አለን እኮ ደጋግመን በእንደዚህ አይነት ነው ይቅርታ የምትጠይቁት። ይሄ ለብቻው ይሄ ሌላ እንትን ነው አይደለ? የእሷ ደስታ ነው አይደለ? ደስታዋን ጨርሳ ይሄን ነገር ፊክስ ማድረግ የነበረባት የሁሉ ግርግር ያስፈልጋል። በምን አሁን እንዴት አድርጌ እንደማስረዳችሁ እኔ እኮ ብቻዬን መምጣት እኮ ነው ይፋል። አሁን እኮ እኛ ምንም ማለት ነው እኮ የሁሉ ነገር አይፈጠርም ነው ገብቷል። እሱም አይዘኝም ነበር። የተፈጠሩ ነገሮች ነው ሁሌ እናንተ ጋር ስለማይጠፋም አይደለም። ይኸውልህ አንተ መስሎህ ነው በስጦታ ተፋላታለህ መስሎህ ነው አንተ በስጦታ ለምን ወደ ሌላ ነገሮች የምታደርገው? መጀመሪያ ከእሷ ጋር ያለ ነገር ፊክስ አታረም። የሁሉ ነገር ከምታመጣ መጀመሪያ ይሄ ነገር አይደረግም። ይኸውልህ አንተ መስሎህ ነው እኔ ጃኒ ምን አይነት ቋንቋ ማስረዳት እንዳለብኝ አላውቅም። እኔ እንጃ ምን አይነት ቃላት ተጠቅሜ አንተን ነገሮች እንዲገባ ማድረግ እንዳለብኝ አላውቅም። ማድረግ የምችለው ነገር በሙሉ አድርጌያለሁ። አንተን ማስረዳት ባለብኝ ልክ አስረድቻለሁ፣ ግን አሁንም አልገባህም። እኔ እንጃ እሺ ተከረጋል ነው እሺ ደስታ ሙሉ ማለት ነው። ከረጋል መሆን አፈልግም። አንተ ምን ማለት ጥያቄ እንዲመጣልኝ አልፈልግም። ገባ ምን በቃ እኔ ደስታ ሙሉ ማለት አልችልም። ሁሌ ደስታ ሊፈጠር ሲል ሁሌ እንዳበራሽብኝ። ሩታ ተረጋጋ፣ ተረጋጋ ሩታ ሰማይ እንደዚህ አይነት ነገር ምንድን ነው የምትለው? ከዚህ በላይ ይኸው አበሳጫት እኮ ከዚህ በላይ ምን ትፈልጋለህ? ምን ትፈልጋለህ? ምንድን ነው የሚበላሸው? ከፈለካት ስማኝ፣ ይኸውልህ በስትክክል ለብቻዋ ጠርተህ በእንደዚህ አይነት ሲቹዌሽን አይደለም ሰማኛለህ። በእንደዚህ አይነት ሲቹዌሽን አይደለም ቤት ውስጥ ያለውን ነገር ነበር ፊክስ በቁስ ልደላት ፈልጋ